አንተ መስራት ትፈልጋለህ? አዎ ግን ይሄ ክሊፕ አሰራለሁ ብለሽ ወይ የጥበቃ ካራክተር ወይ የምናምን ካራክተር እንድትስማም እንደሱም አይደለም። ግባና እያቸው የኔን ክሊፖች ምን አይነት ሰዎች እንደማሰራ ማለት ነው። ምን አይነት ሰዎች ነው የምታሰሩ? ማለት አሁን ያልከው አይነት አይደለም፣ የጥበቃ አይነት ምናምን አይደለም። ጀስት የፍቅር ስለሆነ ዘፈኑ ካራክተሩ ጥበቃ ሊሆን አይችልም። አይደለም ያልኩሽ እኮ ምን መሰለሽ፣ አሁን ለምሳሌ ሌላ ሰው ሜን ካራክተር አድርገሽ እኔን ካፌ ውስጥ ቁጭ ብሎ ሊያዳምቅ ምናምን ያለ ሰው እንዳታረግኝ እኮ። እንደዛማ እንዴት ይሆናል? ሜን ካራክተር ከሆነ ሜን ካራክተር አንድ ወንድ ነው። ሜን ካራክተር አሁን አንቺ የምትዘፍኝለት ሰውዬ ማለት ነው መሆን የምፈልገው። በቃ አልጋ ላይ ከአንቺ ጋር ተኝቶ ወይ ደግሞ እንደ ባል ምናምን ስመሽ ስትሸኙ ምናምን በቃ ወደ ስራ ሲሄድ ምናምን እንደዛ ነው የምፈልገው። እንደዛ ነው የምትፈልገው? አዎ እንደዛ ማድረግ ትችላለህ። አንተ አክቲንጉን መስራት ትችላለህ እንዴ? መሳም ምናምን መሳም ሲሪየስ ይሆን አይደለም። ጀስት ካሜራ አለ እኮ ለክሊፕ ተብሎ ባል መሆን ማለት ነው። ባል መሆኑ ሳይሆን ማስመሰል እኮ ማስመሰል። ከስራ ደክሞኝ ስመጣ ምናምን ኮቴን አውልቀሽልኝ ምናምን። ኮቴን ላላውልቅ እችላለሁ። ሜቢ ደግሞ ትቼ ልሄድ። አሁን አልቅስ ብትባል ታልቅሳል? ይሄን እኮ ነው ያልኩሽ። ለምን እንደማለቅሰው እሱን እኮ ነው የምልህ። ማስመሰል ማለት ግዴታ መሳም ብቻ ነው እንዳለው። ያ ማልቀስም ሊኖር ይችላል። ወንድ ልጅ የሚያለቅሰው እናቱ ስትሞት ብቻ ነው። አክተር ልትሆን አክቲንግ እኮ ነው ይሄ። አክቲንግም ቢሆን ለምንድን ነው የማለቅሰው ነው? ሚስት ጥላ ሄደች ብሎ የሚያለቅስ ወንድ አይደለም። የምርና የሚያለቅስ እኮ አለ። እሱን መቁረጥ ወሸላውን። አሁን በጣም የምታፈቅራት ሚስት አንተ ባላሰብከው ወይ ብትሄድ ምን ትላለህ አንተ? ከሞተች ላለቅስ እችላለሁ። ወደ ሌላ ወንድ ከሄደች ምን አገባኝ? እሷ ተክለፍልፋ እንደ ውሻ እዛ ሄዳ ለምትዳከለው ነው የማለቅሰው እንዴ? ምን አገባኝ? ለምን ስትሄዱ ለምን አታርም እንዴ? ማልቀሱ ራሳቸው የሚያጠፉ ወንዶች እንዳሉ አታውቅም እንዴ? እኮ እሱ አይምሮ ላይ የሆነ ችግር ያለበት ሰው ነው እንደዛ የሚያደርገው። ሜቢ እኔ አላደርግም ነው የሚባለው። እኔ አላደርግም። ሜቢ አንተ ልትለይ ትችላለህ። አንድ ሰው ስታስብ የአይምሮ በሽተኛ ወይ ደግሞ አይምሮ ላይ ችግር ከሌለው በስተቀር እንዴት ነው የራስሽ ያልሆነን ሰው ነገ ለሌላ ሀሳብ የሚቀይር ሰው ያልሞተን ሰው ይሄዳል ብለሽ የምታለቅሽው? ስለሽ ይሄ ማለት አልጠየቅንም አልለመንም አይደለም። እኔም አሁን ከፍቅረኛ ስለያይ ታያትለይኝ አንድ ላይ እንሁን ምናምን ብዬ ልጨቀጭቃት እችላለሁ፣ ልደውል እችላለሁ። ግን ሌላ ሰው ጋር ሄደች ብዬ ራሴን ማጠፋ ከሆነ የሆነ ሜንታል ኬዝ አለብኝ ማለት ነው፣ ችግር አለብኝ። ግን እንደዛ አይነት ሰምተህ አታውቅም? አውቃለሁ፣ የቅርብ ሰው ራሱ አውቃለሁ እንደዛ። እሱን እኮ ነው የምልህ። ማልቀሱ በጣም ቀላል ሆኖ የሆነ ችግር ስላለበት ነው። አይምሯቸው በሰዓቱ ቢጣራ ወይ ቴራፒ ብትወስጃቸው ምናምን ዶክተር ቢያያቸው የሚስተካከሉ ልጆች ነበሩ እንጂ ማይመስል ነገር ነው። 20 ዓመት ወይ 30 ዓመት በሰላም ስትኖር ከርመሽ ከዛን ህይወትሽ ላይ 1 ዓመት 2 ዓመት አንድ ሴት መታ ልክ ጭው ብላ ስትሄድ እናትሽ ብትሄድ እሺ ራስሽን ብታጠፊ ችግር የለውም። 30 ዓመት 20 ዓመት አብራሽ ነበረች። ግን እናትሽ ያልሆነ ቤተሰብ ያልሆነ ሰው 30 ዓመት 20 ዓመት ስትኖር ያልነበረ ሰው ህይወትሽ ላይ 2 ዓመት 3 ዓመት አብሮሽ አሳልፎ ሲሄድ ያዙ ልቀቁኝ ማለት ዝም ብለሽ ኖርማሊ ስታስቢው አህያነት ነው። ብዙዎቹ ጎበዝ እያሉክ ነው። ልክ ነህ ይለዋል ብዙ ወንዶች። ልክ ነህ ግን ይሄ እኮ ቤቱ ዘግቶ የሚያለቅስ ነው እዚህ ጋር ወንዶቹ ማለት አልቅሳ አታውቅም። ሲያለቅስም ሰውን ባያሳይ አንተ አልቅሳ አታውቅም? ካደኩ በኋላ በቃ ማለት ሪሌሽን የሚባል ነገር ከጀመርክ በኋላ በቃ የመጀመሪያም ይሁን የመጨረሻክም በቃ ብቻ ነውና አልቅሳ አታውቅም? የምር
እኔ ካደኩ በኋላ ያለቀስኩት መቼ ነው? አዎ ኳስ ሜዳ አፍንጫዬን ተመትቼ። አንተ ቀልሽ እስኪ ማርያም ንበል። የሆነ ሰው ማን ነው ሞቶ ሰው ሲሞት ምናምን አዎ ላለቅስ ይችላል። እየነገርኩሽ እኮ ነው። የማይመስል ነገር እኮ ነው። ያ አንተ ነህ። በቃ ሌሎቹ በጣም ነው የሚያለቅሱት። ማርያም እኔ ማቃው አንድ ነገር ነው ልንገርሽ። አንቺ የሚያሹ እሙሙ ነው፣ ያቺ የሚያዘችው እሙሙ ነው። ሴት ልጅ አንድ ነገር እኮ ልትሰጥ የምትችለው እኔ ጋር ህይወቴ ላይ ፍቅርና እሙሙ ነው። እና ልጅ ፖይንቱ እሱ አይደለም። ፖይንቱ እሱን ስልሽ ሌላ ሰው ጋር ማግኘት ትችያለሽ፣ ሰው ማላመድ ትችያለሽ ነው። ኦኬ ቀላል ግን አይደለም። ሽፍት ማለት ቀላል። ሴት ብታለቅስ ችግር የለውም። ሴት በጣም ሴንሲቲቭ ናት።